የኔ ስም ካላነሱ ስለማይሆንላቸው ስለኔ ያወራሉና በክፉ አትወሰድባቸው። ያው ሲሆንም ከገቡ እንግዲህ አንተ ይቅር በላቸው ለማለት ነውና ቁጭ ብላችሁ እኔን ከምታሙ ስራ ብትሰሩ ይሻላል። እኔ እንኳን ኮካኮላ የተገኘሁበት ምክንያት የስራ ውጤት ነው። ገብቷችኋል? እግዚአብሔር ይመስገን የስራ ውጤት እንደዛ አይነት ትልቅ ፕሮግራም ላይ ተገኘው እና መጠጥ ቤት ገብቶ ምናምን ብገባም ሁኬርስ እናንተን እኮ የሚጎዳ ነገር የለም፣ አያገባችሁም። ገብቷችኋል? ብገባም ደግ አደረኩ። እሺ ምን ጎዳው? እኔ ብዙ ነገር ማጣው እኔ አንዴ ምን አገባችሁ? ሁላ አንዳንድ ሰው ጋር አያችሁታ የእናንተ ልጅ እንደዚህ ያረገ ምናምን ያላችሁ እኔ እንዲጠሉኝ በጣም ብዙ ሰው ተወተቡታላችሁና ምን እሺ ምን እኔ አለው ይኸው ከቀን ወደ ቀን እያማረብኝ ነው። እየታያችሁ ነው ግን አመሰግናለሁ ለሁሉም ነገር እና ኮካ ላይ በጣም የሚገርም ዝግጅት ነበር። በዚህ አጋጣሚ አመሰግናለሁ እዛ ላይ ኢንቫይት ስላደረጋችሁኝ ቴንኪው በጣም ኡፋይ። ግን እኔ በኮካ አልሰከርኩም። ያው አንድ ነው የጠጣሁት ኮካ ግን እስካሁን አልሰከርኩኝም። ያው ብዙዎች እንደምትሰክሩም በቃ አይቻለሁ እዛ ላይ እና ይዟችሁ ላለመስከር ሞክሩ። እሺ ቀስ እያላችሁ ጠጡ። ክለብም ቢሆን ብገባም እናንተ የሚጎዳ ነገር ስላልሆነ ብገባም እኔ የሚጠለም ነገር ስላልሆነ እኔ ከፈጣሪ ጋርና ራሴን ላጣበት እችላለሁ እንጂ ማንንም የሚነካ ነገር ስላልሆነ ግድ አይሰጠኝም። አያገባችሁም ለማለት ነው። ክለብ ገብቶ ድሮ ልጅ ምናምን ለሴት ልጅ ክሎዝ ነው ምናምን ብላችሁ ነቆር አገባችሁ። እሺ ሶሲን ያገኘኋት ሶሲ ጓደኛዬ ናት። አረ ምን ችግር አለው እንዴ? ጨራሽ የብሩክን ህይወት እኔ ልኑር አላችሁ እኮ ገርማችኛል። እኔ በጣም እያሳቃችሁ ነው መቤቴን እና እኔ እናደዳለሁ። እኔ ብሩክ ያዝናል ምናምን እንዳታስቡት። እኔ ድሮ በጣም እኔ ይሆናል ለኦዲየንስ ክብር ያለኝ ሰው ነኝና የፈለገ ብትሰድቡኝ ምናምን ለሁሉም አንድ አይነት አመለካከት ስለነበረኝ ነው። አሁን ግን ያከበረኝም ብቻ ነው ማከብረው፣ የወደደኝም ብቻ ነው የምወደው። እኔ ክርስቶስ ወይ ፈጣሪ አይደለሁም። ገብቷችኋል? ለማን